አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ዛሬ በቀላሉ ማለት ነው በስሱ ዘውትር ብንጠቀመው ለውጥ የምናገኝበት የአፋችን ጠረን የምናስወግድበት ነገር ነው የማሳያችሁ ማለት ነው። ብዙ ወጪ ሳናወጣ ግን በተደጋጋሚ ደግሞ ካደረግነው አፋችን በተኛንበት መጥፎ ጠረን እንዳያመጣ ያደርግልናል። በተለይ ደግሞ የሚያስጠላው ባለ ትዳር ስንሆን አፋችን ላይ ለየት ያለ ሽታና ጠረን ሲኖረው በጣም ያስጠላል፣ ይደብራል፣ ያሳፈራልም ጭምር ነው። ሌላም ነገሮች አሉ። ግን ይሄንን ቀለል ያለ ነገር ስለሆነ ብትሞክሩት ትጠቀማላችሁ ማለት ነው። እሱ ምንድነው? እዚህ ጋር ለብ ያለ ውሃ ነው ያለኝ፣ ትንሽ ናት። ያው እዚህ ጋር ደግሞ ትንሽ የሻይ ማንኪያ ደቃቅ ጨው አለኝ ማለት ነው። መጀመሪያ ጥርሴ በቡርሽ በኮልጌት በደንብ አድርጋችሁ ከፋቃችሁት በኋላ የለብ ያለ ውሃ አፋችሁ ሙቀት የሚሰማው ያህል ውሃ ለብ ታረጉና ከውሃው ጋር በዚህ መልኩ ትቀላቅሉታላችሁ ማለት ነው። እንደዚህ ከዛ ይሄንን ደግሞ እንዴት አማስሉታላችሁ ማለት ነው። እንዲህ ካማሰላችሁት በኋላ ይሄንን ጨው ከአፋችሁ ውስጥ ትጎነጩትና በደንብ አድርጋችሁ ቢያንስ ለአንድ ደቂቃ ያህል ትጉመጠምጡታላችሁ። አፋችሁን ትይዙበታላችሁ። ወደ ጎሮሯችሁ ደግሞ ወረድ በማድረግ ደግሞ ጎሮሯችሁን ሳትውጡት ወደ አንገታችሁ ወደ ላይ ብላችሁ ጎሮሯችሁን ጭምር ታጥቡበታላችሁ ማለት ነው። ከዛ ትተፉታላችሁ ማለት ነው። ሀቂቃ ይሄንን በጣም አሪፍ ነው። ባለትዳር ደግሞ ተሆኖ አፍጠረን ሽታ ሲኖር ትንሽ የሆነ በራስ መተማመንን ይቀንሳል። ሌላም ነገሮች አሉ። ግን ይሄንን ደግሞ የሆነ ለመስራት የማያሰለች አንዳንዴ እየሰለችን ነው ይሄን ነገር የማናደርገው። በቃ ለብ ያለች ውሃች ትንሽዬ ናት። ለብ ታረጋላችሁ። ጨው እንዲህ አርጋችሁ በጥጣችሁ ጥርሳችሁ ፍቃችሁ መግሞጥሞጥ ማለት ነው። ስለዚህ የማያደክም ነገር ስለሆነ ይሄ ብታረጉ አሪፍ ለውጥ ታገኛላችሁ። በተለይ ጧትና ማታ እንኳን ማድረግ ቢሰለቻችሁ ስትተኙ ማታ ጥርሳችሁ በኮልጌት ፋቅ አርጋችሁ በዚህ ደግሞ ውሃ ለብ አርጋችሁ ከትንሽዬ ጨው ጋር ብትጉመጠመጡ ሁሌ እንዲህ ብታረጉ አፋችሁ ጠረኑን ያስወግድላችኋል ማለት ነው። ጨው አሲድነትም ስላለው ማለት ነው። ስለዚህ አፋችን በንጽህና መጠበቅ አለብን። ባለትዳር ደግሞ ሆነን የትዳር አጋራችንም ትንሽ የኛ በጠረን ሲያገኝበት የኛ ያለው አመለካከት በጣም በተለይ አፍ ላይ ይሄን ነገር ሲታይ የወረደ ይሆናል ማለት ነው። ጥንቃቄ እናድርግ። እንዲህ በማድረግ ለማዘጋጀት የማይሰለች ነው። በተደጋጋሚ ግን ብታረጉት ሀቂቃ በጣም ትልቅ ለውጥ አለው። ምንም አይነት ጠረን ስትነሱ እንኳን ተኝተን ስንነሳ ያለው ጠረን ራሱ እንዳይኖር ነው የሚያደርገው ይሄ ማለት ነው። ትወዱታላችሁ ብዬ አስባለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።